መርሐባ በአረብ ሀገራት እየኖራችሁ ለስራ ሊሆን ይችላል ለጉብኝት አረበኛችሁን ከፍ ለማድረግ ከፈለጋችሁ ይህ ቪዲዮ ለእናንተ ነው። በዛሬው ቪዲዮ አረቦች በተደጋጋሚ የሚናገሯቸውን 10 አረበኛ ቃላቶች ከነምሳሌዎቻቸው እንዴት እንደምትጠቀሟቸው እንማራለን። ቪዲዮ ላይክ በማድረግ ጀምሩ። ለቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የአረበኛ ትምህርቶችን ይከታተሉ። እሺ የመጀመሪያው ቃል ያኒ የሆነ ነገር ማለት ለማለት ስንፈልግ ያኒ እንላለን። ያኒ ማዕሪፍ ማለት አላውቅም። ያኒ ማዕሪፍ ያኒ ሾይ متأخر ማለት ትንሽ ዘግይቷል። ያኒ ሾይ متأخر ማለት ትንሽ ዘግይቷል። የሆነ ነገር ማብራራት ስትፈልጉ የምትጠቀሟት ቃል ናት። ሁለተኛ ጠይብ እሺ ወይም ጥሩ ለማለትም ይሆናል። እሺ ወይም ጥሩ። ለምሳሌ ጠይብ ነብደእ እሺ እንጀምር። ጠይብ ነብደእ ጠይብ ማፊ ሙሽኪላ እሺ ችግር የለውም። ጠይብ እሺ ማፊ ሙሽኪላ ችግር የለውም። ጠይብ ማፊ ሙሽኪላ። ጠይብ ቡክራ ኢንሻአላህ እሺ ነገ በአላህ ፍቃድ። ጠይብ እሺ ቡክራ ነገ ኢንሻአላህ በአላህ ፍቃድ። ሶስተኛው ቃል ኸላስ በቃ ለማለት የሆነ ነገር በቃ ለማለት ኸላስ እንላለን። ኸላስ ፈህምት በቃ ገብቶኛል። ኸላስ ፈህምት ኸላስ በቃ የሆነ ሰው ለምሳሌ መጥቶ የሆነ ከልክ በላይ ሲናገረን በቃ ለማለት ስንፈልግ ኸላስ እንላለን ማለት በአረበኛ በቃ። ኸላስ ንምሺ በቃ እንሂድ። ኸላስ ነምሺ በቃ እንሂድ። አራተኛው ቃል መራ በጣም መራ የሆነ ነገር በጣም መሆኑን ለመግለጽ ስንፈልግ መራ እንላለን። መራ ለምሳሌ መራ ሕሉ በጣም አሪፍ። ሕሉ ካል አሪፍ ነው እንደማለት ነው። ሕሉ ለምሳሌ ምግቡ እንዴት ነው? ሕሉ እንላለን። ጣፋጭ ነው፣ አሪፍ ነው። እስኪ ይሄን ጫማ ይልኝ እንዴት ነው ይሄ ጫማ? ሕሉ አሪፍ ነው። አሪፍነቱን ለማጋነን ስንፈልግ ምን እንላለን? በጣም አሪፍ ነው እንላለን በአማርኛ ጋር። በአረበኛ መራ የምትለውን ከኋላ እንቀጥላለን። መራ ሕሉ በጣም አሪፍ ነው። መራ ሕሉ። መራ ተዕባን በጣም ደክሞኛል። መራ ተዕባን ካልን ምንድነው? ተዕባን ብንል ለምሳሌ ደክሞኛል። መራ የምትለውን ቃል ከኋላ ስንቀጥልስ በጣም ደክሞኛል ለማለት እንጠቀመዋለን ማለት ነው። መራ ተዕባን። መራ ስሪዕ በጣም ፈጣን ነው። መራ ስሪዕ ካልን ምንድነው? ፈጣን ነው። የሆነ ሰው መጥቶ መኪናው እንዴት ነው ቢለን ሰሪዕ ፈጣን ነው እንላለን። በጣም ፈጣን መሆኑን መግለጽ ስንፈልግ መራ ስሪዕ በጣም ፈጣን ነው እንላለን ማለት ነው። መራ ስሪዕ። አምስተኛው ቃል አብጋ እፈልጋለሁ። አብጋ አንዳንዶች አቢ ይሉታል። አቢ እፈልጋለሁ የሚለውን አቢ። ለምሳሌ አብጋ አኩል መብላት እፈልጋለሁ። አብጋ አኩል ወይም አቢ አኩል መብላት እፈልጋለሁ። አቢ አኩል። አብጋ አተዓለም ዓረቢ ዓረበኛ መማር እፈልጋለሁ። አብጋ አተዓለም ዓረቢ አብጋ እፈልጋለሁ። አተዓለም መማር
አረብኛ ቋንቋ መማር እፈልጋለሁ። አብጋ አሩህ البيت አብጋ አሩህ البيت ቤት መሄድ እፈልጋለሁ። አብጋ እፈልጋለሁ አሩህ መሄድ البيت ወደ ቤት መሄድ እፈልጋለሁ። በአንድ ላይ ስናያይዘው አብጋ አሩህ البيت ወደ ቤት መሄድ እፈልጋለሁ ወይም ቤት መሄድ እፈልጋለሁ። ስድስተኛው ቃል ዊሽ ምን ወይም ምንድን ለማለት ስንፈልግ ዊሽ እንላለን። ለምሳሌ ዊሽ هذا ይሄ ምንድነው? ዊሽ ምንድነው? هذا ይሄ ዊሽ هذا ይሄ ምንድነው? ዊሽ እስመክ ስምህ ማን ነው? ያው ስምህ ምንድነው ስለማይባል ዊሽ እስመክ ስምህ ማን ነው? ዊሽ ትብጋ ምንድን ትፈልጋለህ ወይም ምን ትፈልጋለህ? ዊሽ ትብጋ ዊሽ ምን ትብጋ ትፈልጋለህ? ዊሽ ትብጋ ምን ትፈልጋለህ? ሰባተኛው ቃል ሌ ለምን ለማለት ለምሳሌ ሌ متأخر ለምን ዘገየ? ሌ متأخر ሌ ለምን متأخر ዘገየ? ሌ متأخر ለምን ዘገየ? አንዳንድ ቦታዎች ሌ የምትለዋን ሌሽ ይሏታል። ሌሽ ሌ ኪዛ ለምን እንደዚህ? ሌ ለምን ኪዛ እንደዚህ ለምን እንደዚህ ታደርጋለህ? ሌ ትሰዊ ኪዛ ለምን እንደዚህ ትሰራለህ? ሌ ማጂት ለምን አልመጣህም? ሌ ማጂት ለምን አልመጣህም? ትላንት ለምን አልመጣህም ማለት ከፈለጋችሁ ወይም ቅድም ለምን አልመጣህም? ሌ ማጂት። ስምንተኛው ቃል ተማም እሺ ወይም ደህና ለማለት እንጠቀማታለን። እሺ ወይም ደህና። ለምሳሌ ተማም ሹክራን እሺ አመሰግናለሁ። ተማም ሹክራን እሺ አመሰግናለሁ። ተማም ንልተቂ ቡክራ እሺ ነገ እንገናኛለን። ተማም ንልተቂ ቡክራ እሺ ነገ እንገናኛለን። ኩል ሸይ ተማም ሁሉ ነገር ደህና ነው። ኩል ሸይ ሁሉም ነገር ተማም ደህና ነው። ኩል ሸይ ተማም። ዘጠነኛው ቃል ይምኪን የሆነ ነገር ሊሆን ይችላል ወይም ምናልባት ለማለት ከፈለግን ይምኪን እንላለን። ይምኪን ቡክራ ነገ ሊሆን ይችላል። ይምኪን ቡክራ ወይም ይምኪን ቡክራ ምናልባት ነገ። ለምሳሌ የሆነ ሰው መጥቶ ፕሮግራሙ መቼ ነው ቢላችሁ ምናልባት ነገ ሊሆን ይችላል ብላችሁ ለመመለስ ይምኪን ቡክራ ነገ ሊሆን ይችላል። ይምኪን ይተአኸር ሊዘገይ ይችላል። ይምኪን ይችላል፣ ይተአኸር ሊዘገይ ይችላል። ይምኪን ማ ያዕርፍ ላያውቅ ይችላል። ይምኪን ማ ያዕርፍ ላያውቅ ይችላል። አስረኛ ሳህ ወይም ሳህ ትክክል ወይም እውነት። ትክክል ወይም እውነት ለማለት ይጠቀሟታል። ሳህ ለምሳሌ ሳህ ከላመክ ትክክል ነህ ወይም ንግግርህ ትክክል ነው። ሳህ ትክክል፣ ከላመክ ንግግርህ ትክክል ነው። ሳህ ወላ እውነት ወይስ ሳህ ወላ እውነት ወይስ የሆነ ነገር ተናግራችሁ እውነት ነው ወይስ ምን ትክክል ነው እየተናገርክ ያለሁት ለማለት ከፈለጋችሁ ሳህ ወላ አው ሳህ ወላ ላ እውነት ወይስ ተሳስቻለሁ እንደ ማለት ነው ማለት ነው። ሳህ አው ትክክል። እናንተ እሱ የሚናገረው ነገር ትክክል መሆኑን ከሱ ጋር መቅጠም ከፈለጋችሁ ለምሳሌ የሆነ ንግግር ከተናገረ በኋላ ሳህ አው ትክክል ነህ፣ አው ሳህ ትክክል ነህ ማለት እንችላለን።
إذا أعجبك المقطع لا تنسى اللايك والاشتراك واكتب في التعليقات وش كلمة تستخدمها دائما. نشوفكم في فيديو جديد، مع السلامة. إذا أعجبك المقطع لا تنسى اللايك والاشتراك واكتب في التعليقات وش كلمة تستخدمها دائما. نشوفكم في فيديو جديد، مع السلامة. ቪዲዮ ከተመቻችሁ ላይክ አድርጉ። ሰብስክራይብ በማድረግ የአረበኛ ትምህርቶችን ይከታተሉ። ሐሳብና አስተያየታችሁን ኮሜንት ላይ ጻፉልኝ። የትኛውን አረበኛ ቃል ነው በብዛት የምትጠቀሙት? ኮሜንት ላይ ጻፉልኝ። በሚቀጥለው ቪዲዮ እንገናኛለን። ማሰላማ